ድሃ በመሆንና በማጣት መካከል ያለው ልዩነት ማጣት ጊዜያዊ ሲሆን ድህነት ግን ዘላለማዊ መሆኑ ነው። ሀብታምና ድሃ አባቶች። ሮበርት ኪዮሳኪ እንደተረከው ሁለት አባቶች ነበሩኝ። አንዱ ሀብታም ሲሆን ሌላው ድሃ ነበር። አንደኛው አባቴ በጣም የተማረና ጎበዝ በመሆኑ 4 ዓመታት የሚፈጀውን የድህረ ምረቃ ትምህርት ከ2 ዓመታት ባነሰ ጊዜ ውስጥ በማጠናቀቅ ፒኤችዲ ይዟል። የድህረ ምረቃ ትምህርቱን ካጠናቀቀ በኋላ ሙሉ የገንዘብ ወጪው በነፃ የትምህርት እድሎች ተሸፍነውለት በስታንፎርድ፣ በቺንጎ እና በኖርዝ ዌስተርን ዩኒቨርሲቲዎች በመግባት ተጨማሪ ከፍተኛ ደረጃ የሚሰጣቸው ጥናቶችን አከናውኗል። ሌላኛው አባቴ ግን 8ኛ ክፍልን እንኳን አላጠናቀቀም። ሁለቱ በመላው የህይወት ዘመናቸው ታታሪዎችና በስራ ህይወታቸውም ስኬታማ የነበሩ ሰዎች ናቸው። ሁለቱም ብዙ ገንዘብ ያገኙ ነበር። ይሁንና አንዱ በመላው የህይወት ዘመኑ ከገንዘብ ጋር በተያያዘ ከሚገጥሙት ችግሮች ጋር ሲታገል ኖሯል። ሌላኛው ግን በሃዋይ ውስጥ ካሉ ሀብታሞች አንዱ ነበር። አንደኛው ለቤተሰቦቹ ሲያከናውናቸው ለነበሩ የበጎ ፈቃድ አገልግሎቶች እንዲሁም በአጥቢያው ለሚገኘው የሃይማኖት ተቋም የሚሆን በ10 ሚሊዮኖች የሚቆጠር ዶላር ትቶ ከዚህ ዓለም በሞት ሲለይ፣ ሌላኛው ደግሞ በርካታ ያልተከፈሉ የአገልግሎት የዱቤ መቀበያ ደረሰኞችን ጥሎ አልፏል። ሁለቱም አባቶች ጠንካራ፣ ባለ ግርማ ሞገስ እና ተደማጭነት ያላቸው ነበሩ። ሁለቱም ይመክሩኝ ነበር፣ ነገር ግን አንድ አይነት ምክሮችን አልመከሩኝም። ትምህርትን በተመለከተ ሁለቱም ጠንካራ እምነት ቢኖራቸውም እንዳጠና የመከሩኝ የተለያዩ አይነት የትምህርት አይነቶችን ነበር። አንድ አባት የነበረኝ ቢሆን ኖሮ የእሱን ምክር መቀበል አሊያም ማጣጣል ይኖርብኝ ነበር። ይሁን እንጂ ሁለት የሚመክሩኝ አባቶች ስለነበሩኝ ከአንድ ሀብታምና ከአንድ ድሃ የሚንጸባረቁ ተጻራሪ አመለካከቶችን በማነጻጸር የሚበጀኝን ለመምረጥ እድል አግኝቻለሁ። ችግሩ ሀብታሙ አባቴ ገና ሀብታም ያልነበረ፣ ድሃውም ቢሆን ገና ድሃ ያልነበረ መሆኑ ነው። ሁለቱም የስራ ህይወታቸውን ሲጀምሩ ገንዘብ ለማግኘትና ቤተሰብ ለማስተዳደር ብዙ ታግለዋል። ገንዘብን በተመለከተ ግን ሁለቱም በጣም የተለያዩ አመለካከቶች ነበሯቸው። ለምሳሌ አንደኛው አባቴ የክፋት ሁሉ ስረ መሰረት የገንዘብ ፍቅር ነው ሲለኝ፣ ሌላኛው አባቴ ደግሞ የክፋት ሁሉ ስረ መሰረቱ የገንዘብ እጦት ነው ይለኛል። በእርግጥ ልጅ እንደመሆኔ ተጽዕኖ የሚያሳድሩብኝ ሁለት ጠንካራ አባቶች ስላሉኝ ተቸግሬያለሁ። ጥሩ ልጅ እንደሆንላቸውና እንዳዳምጣቸው ብፈልግም ሁለቱ አባቶች ተመሳሳይ ነገሮችን አይነግሩኝም። የአመለካከታቸው መቃረን በተለይ ገንዘብን አስመልክቶ ያላቸው አመለካከት እጅግ በጣም የሚጻረር መሆኑ እስኪ በቃኝ ግራ አጋብቶኝ አደናግሮኛል። ምን እያሉኝ እንደሆነ ለመረዳት እየቸገረኝ ለረጅም ጊዜ አንሰላስል ነበር። አብዛኛውን ጊዜ ለብቻዬ ስሆን ለምን እንደዚህ አሉኝ እያልኩኝ ስለ ሁለቱም ምክሮች ራሴን ስጠይቅና ሳንሰላስል ብዙ ጊዜ አሳልፋለሁ። በቀላሉ አንዳቸው ያሉትን ብቻ ትክክል እንደሆነ በመስማማት መቀበል ወይም ሽማግሌዎቹ የሚያወሩትን እንኳን አያውቁም ብሎ ማጣጣል ብዙም የሚከብድ አልነበረም። የምወዳቸው ሁለት አባቶች ያሉኝ በመሆኑ ያንን ከማድረግ ይልቅ እንዳስብና የኋላ የሚበጀኝን አስተሳሰብ እኔው ራሴ እንድመርጥ አስገድዶኛል። በዚህ ሂደት ውስጥ የሚበጀኝን እኔው ራሴ መምረጤ በቀጣይ ህይወቴ አንድን አመለካከት እንደዋዛ ከመቀበል ወይም ከማጣጣል ይልቅ በደንብ አስቤ እንድወስን እጅግ ጠቅሞኛል። ሀብታሞች የበለጠ ሀብታም ከሚሆኑበት፣ ድሆች የበለጠ ከሚደህዩበት፣ እንዲሁም በመካከለኛ የኑሮ ደረጃ ላይ ያሉ ከዕዳ ለመውጣት ከሚታገሉበት ምክንያቶች አንዱ ገንዘብ ነክ ትምህርት የሚገኘው በትምህርት ቤት ሳይሆን በቤት ውስጥ በመሆኑ ነው። አብዛኞቻችን ስለ ገንዘብ የምንማረው ከወላጆቻችን ነው። ታዲያ ድሃ ወላጆች ለልጆቻቸው ስለ ገንዘብ ምን ሊነግሯቸው ይችላሉ? እንደ ዋዛ ትምህርት ቤት እየሄዳችሁ በርትታችሁ ተማሩ ነው የሚሉት። ይሄ የተነገረው ልጅ በጣም አመርቂ በሆነ ውጤት ትምህርቱን አጠናቆ ሊመረቅ ይችላል። ነገር ግን ገንዘብን በተመለከተ አንድ ድሃ ሰው የቀረጸበት ሀሳብና አስተሳሰብ እንዳለ ነው የሚሆነው። በሕፃንነቱ የተማረውም ይህን ነው። በትምህርት ቤቶች ውስጥ ገንዘብን በተመለከተ ትምህርት አይሰጥም። ትምህርት ቤቶች ለቀለም ትምህርትና ለሙያዊ ክህሎቶች እንጂ ለገንዘብ ነክ ክህሎቶች ትኩረት አይሰጡም።
በትምህርት ቤት ቆይታቸው እጅግ አመርቂ ውጤቶች ያገኙ ብልህ የባንክ ባለሙያዎች፣ ዶክተሮችና አካውንታንቶች በመላ የህይወት ዘመናቸው እንዴት ከገንዘብ ጋር በተያያዘ ከሚገጥሟቸው ችግሮች ጋር ሲታገሉ እንደሚኖሩ በተግባር የሚታይ እውነታ ነው። እንደ ሀገር ብሔራዊ ዕዳችንን በአብዛኛው እየዋዠቀ የሚገኘው ገንዘብን በተመለከተ አናሳ ወይም ምንም ልምድ የሌላቸው ነገር ግን የተማሩ የሚባሉ ፖለቲከኞችና የመንግስት ባለስልጣናት በሚያሳልፉት ገንዘብ ነክ ውሳኔ የተነሳ ነው። አብዛኛውን ጊዜ አዲሱን ሚሊኒየም ከወዲሁ አሻግሬ የመለከተውና የገንዘብና የጤና እገዛ የሚያስፈልጋቸው በሚሊዮኖች የሚቆጠሩ ዜጎች ሲኖሩን ምን እንደሚፈጠር አንሰላስላለሁ። እነዚህ ሰዎች የገንዘብ እገዛ ለማግኘት በቤተሰቦቻቸው ወይም በገንዘብ ላይ ጥገኛ ይሆናሉ። የሕክምና አገልግሎት መስጫዎች እና ማህበራዊ ዋስትና ተቋማት ገንዘብ ሲያልቅባቸውስ ምን ይፈጠራል? አንዲት ሀገር ለህፃናት ስለ ገንዘብ የማስተማሩን ስራ ለአብዛኞቹ ድሃ ለሚሆኑት ወይም ገና ድሮ ለደህዩት ወላጆች መተዋን ከቀጠለች እንዴት አድርጋ በሀገርነት ለመቆየት ትችላለች? እኔ ሁለት አድማጭነት ያላቸው አባቶች ስለነበረ ከሁለቱም ትምህርት አግኝቻለሁ። የሁለቱን አባቶች ምክር በሚገባ ላስብበት ይጠበቅብኝም ነበር። ይህንን በማድረግ የአንድ ሰው ሀሳብ በህይወቱ ላይ ስለሚኖረው ውጤትና ሀያል ጠቃሚ ሀሳብ አግኝቻለሁ። ለምሳሌ አንዱ አባቴ ላደርገው አልችልም የሚል ልማድ ነበረው። ሌላኛው አባቴ ደግሞ እነዚህን ቃላታት እንዳልጠቀምባቸው ይከለክለኝ ነበር። ከዚያ ይልቅ እንዴት ላደርገው እችላለሁ ብዬ መጠየቅ እንዳለብኝ አጥብቆ ይነግረኛል። አንዱ በራሱ የተሟላ አረፍተ ነገር ሲናገር፣ ሌላው ጥያቄ ያቀርባል። ሀብታም ሊሆን የነበረው አባቴ ገና ላደርገው አልችልም የሚሉት ቃላት ካፍህ ሲወጡ ወዲያውኑ አንጎልህ ስራውን ያቆማል ይል ነበር። እንዴት ላደርገው እችላለሁ የሚለውን ጥያቄ በምጠይቅበት ጊዜ ግን አንጎል ስራውን ይጀምራል። ይህን የሚለው አባቴ የፈለገውን ነገር ሁሉ እንገዛለን ማለቱ አልነበረም። የፈለግነውን ነገር ሁሉ እንገዛለን ማለቱ አልነበረም። በዓለም ላይ ካሉት ኮምፒውተሮች ሁሉ የላቀውን አእምሯችን ማሰራት እንደሚገባን አጥብቆ ማሳሰቡ ነበር። አንጎሌ ስለማሰራው በየቀኑ የበለጠ ይጠነክራል። አንጎሌ በጠነከረ ቁጥር የበለጠ ገንዘብ ላገኝ እችላለሁ ስለሚል ላደርገው አልችልም ማለትና ወዲያውኑ ድምዳሜ ላይ መድረስ የአእምሮ ስንፍና ነው በማለት እምነቱን ይገልጻል። ሁለቱም አባቶቼ ታታሪዎች የነበሩ ቢሆኑም አንደኛው አባቴ ከገንዘብ ጋር የተያያዙ ጉዳዮችን በተመለከተ አንጎሉ እንዲያንቀላፋ የማድረግ ልምድ ሲኖረው፣ ሌላኛው ደግሞ አንጎሉን የማሰራት ልምድ ነበረው። የዚህ ሁኔታ የረጅም ጊዜ ውጤት ደግሞ የአንደኛው አባት በገንዘብ የበለጠ ጠንክሮ ማደግና የሌላኛው ማሽቆልቆል ነበር። እዚህ ላይ ያለው የሁለቱ ልዩነት በመደበኛነት ወደ ጂምናዚየም ሄዶ የአካል ብቃት እንቅስቃሴ በሚያደርግ ሰውና ሶፋ ላይ ተቀምጦ ቴሌቪዥን እያየ በሚውል ሰው መካከል ካለው ልዩነት ብዙም የተለየ አይደለም። ተገቢ የሆነ የአካል ብቃት እንቅስቃሴ የጤናማነት እድልን እንደሚያሳድገው ሁሉ ተገቢ የሆነ የአእምሮ ስራ እንቅስቃሴ ደግሞ የብልጽግና እድልን ያሳድገዋል። ስንፍና ጤናንም ሆነ ሀብትን ይቀንሳል። ሁለቱ አባቶች አስተሳሰብን በተመለከተ ተቃራኒ የሆኑ አመለካከቶች ነበሯቸው። አንዱ አባቴ ሀብታሞች ብዙም እድለኛ ያልሆኑትን ድሆች ለመደጎም የበለጠ ግብር መክፈል እንደሚገባቸው ያስባል። ሌላኛው አባቴ ግብር አእምሯችን እየቀጣ ለማይሰሩት ግን ይሸልማል ይላል። አንደኛው አባቴ ሀብታም ያልሆንኩት እናንተ ልጆችን ስለወደድኩ ነው የሚል ሀሳብ ሲያነሳ፣ ሌላኛው አባቴ ደግሞ ሀብታም መሆን ያለብኝ እናንተ ልጆችን በመውለዴ የተነሳ ነው ይላል። አንዱ አባቴ በአንድ ጥሩ ኩባንያ ውስጥ ተቀጥራችሁ ለመስራት እድሉን እንድታገኙ በርትታችሁ ተማሩ ብሎ ማሳሰቢያ ሲሰጥ፣ ሌላኛው አባቴ ደግሞ አንድ ጥሩ ኩባንያ ፈልጋችሁ ለመግዛት እንድትችሉ በርትታችሁ ተማሩ በማለት ያሳስባል። አንደኛው በገበታ ጠረጴዛ ዙሪያ ስለ ገንዘብና ስለ ንግድ ስራ ማውራትን ያበረታታል። ሌላኛው በገበታ ላይ ስለ ገንዘብ አንስቶ መወያየትን ይከለክላል። አንደኛው ገንዘብን በተመለከተ ጠንቃቃ ሁኑ እንጂ ከሚያመጣው አደገኛ ሁኔታ ኪሳራ ጋር አትጋፈጡ ሲል፣ ሌላኛው አደገኛ ሁኔታን ኪሳራን በአግባቡ መቆጣጠርን ወቁበት ይላል። አንዱ ቤታችን ከሁሉ የላቀውን መዋለ ንዋይ ያፈሰሰበትን ታላቅ ተቀማጭ ሀብታችን ነው ሲል፣ ሌላኛው ቤቴ ውጪ
አስወጥቶኛል። በቤታችሁ ላይ ከፍተኛ መዋለ ንዋይ ካፈሰሳችሁ ለችግር ትዳረጋላችሁ ብሎ ያምናል። ሁለቱም አባቶች የሚጠበቅባቸውን የአገልግሎት ክፍያና ግብር ይሁንና አንዱ መጀመሪያ ላይ ሲከፍል ሌላኛው የሚከፍለው መጨረሻ ላይ ነው። አንዱ አባቴ ኩባንያዎች ወይም መንግስት እናንተን መደጎም እና ፍላጎታችሁን ማሟላት እንዳለባቸው ያምናሉ። ሁልጊዜም የሚጨነቀው ስለ ደሞዝ ጭማሪ፣ ስለ ጡረታ አበል፣ ስለ ነፃ ሕክምና፣ ስለ እረፍት ቀናት እና ስለ ሌሎች ጥቅማ ጥቅሞች ነበር። በጦር ሰራዊት ውስጥ ተቀጥረው ለ20 ዓመታት በብቃት አገልግሎት ከሰጡ በኋላ የጡረታ አበልና ሌሎች የህይወት ዘመን ጥቅማ ጥቅሞችን ባገኙት ሁለት አጎቶቹ ይቀናባቸዋል። ጦር ሰራዊቱ ለጡረተኞች የሚሰጠውን ነፃ የህክምና አገልግሎትና በሰራዊቱ የሚያገኙትን ሌሎች ጥቅማ ጥቅሞችን ይወዳቸዋል። በዩኒቨርሲቲዎች ውስጥ ያለውን ነፃ የመኖሪያ ቤት የማግኘት ስርዓትም ይወደዋል። አንዳንድ ጊዜ በህይወት ዘመን ሁሉ የስራ ዋስትናና የስራ ጥቅማ ጥቅም የማግኘት ሀሳብ ከስራው በበለጠ አስፈላጊ መስሎ ይታየዋል። አብዛኛውን ጊዜ መንግስትን በታታሪነት በማገልገሌ እነዚህን ጥቅሞች አግኝቻለሁ ይላል። ሌላው አባቴ ሙሉ በሙሉ በገንዘብ ራስን በመቻል ያምናል። ጥቅማ ጥቅም የማግኘት አስተሳሰብ በመቃወም ይህ መብት ገንዘብን በተመለከተ እንዴት ጥገኛ እና አቅመ ደካማ ሰዎችን እየፈጠረ እንደሚገኝ ይናገራል። በገንዘብ ነክ ጉዳዮች ብቁ ተፎካካሪ ስለመሆንም አጥብቆ ይናገር ነበር። አንዱ አባቴ ጥቂት ገንዘቦችን ሲቆጥብ፣ ሌላኛው በቀላሉ ብዙ አዳዲስ የንግድ ስራዎችን ይፈጥራል። አንዱ አባቴ ጥሩ ስራ ለማግኘት እንድችል እንዴት ማራኪ ማመልከቻ እንድጽፍ ሲያስተምረኝ፣ ሌላኛው አባቴ ደግሞ የራሴን ስራ ለመፍጠር እንድችል እንዴት አድርጌ ጠንካራ የንግድ ስራና ገንዘብ ነክ እቅዶችን ማዘጋጀት እንዳለብኝ አስተምሮኛል። የሁለት ጠንካራ አባቶች ውጤት መሆኔ የተለያዩ ሀሳቦች በአንድ ሰው ህይወት ላይ የሚያመጡትን ውጤቶች በስፋት እንዳስተውል አስችሎኛል። ሰዎች በእርግጥም ህይወታቸውን ቅርጽ የሚያስይዙት በሀሳቦቻቸው አማካኝነት መሆኑንም ተገንዝቤያለሁ። ለምሳሌ ድሃው አባቴ በፍጹም ሀብታም አልሆንም ብሎ ይናገር ነበር። እናም ትንቢቱ እውን ሆኗል። ሀብታሙ አባቴ በሌላ መልኩ ሁልጊዜም ራሱን ሀብታም እንደሆነ አድርጎ ይጠቅሳል። እኔ ሀብታም ነኝ፣ ሀብታሞች ደግሞ ይህንን ነገር አያደርጉም ማለትን ያዘወትር ነበር። ወሳኝ የሆነ ገንዘብ ነክ መሰናክል ካጋጠመው በኋላ አጥቶ ነጥቶ እንኳን ራሱን ሀብታም እንደሆነ አድርጎ መኖሩን ይቀጥል ነበር። ድሃም በመሆን እና በማጣት መካከል ልዩነት አለ። ማጣት ጊዜያዊ ሲሆን፣ ድህነት ግን ዘላለማዊ ነው በማለት ራሱን ያጽናናል። ድሃው አባቴ ብዙ ጊዜ ለገንዘብ ብዙም ፍላጎት እንደሌለው ወይም ገንዘብ ጉዳዩ እንዳልሆነ ይናገር ነበር። ሀብታሙ አባቴ ግን ሁልጊዜም ገንዘብ ኃይል ነው ይላል። የአስተሳሰቦቻችን ኃይል በጭራሽ ላይለካ ወይ በግልጽ ላይታይ ይችል ይሆናል። ነገር ግን ገና በልጅነቴ ስለማስባቸው ነገሮችና ራሴን ስለምገልጽበት ሁኔታ መጠንቀቅ እንደሚገባኝ ገልጾልኛል። ድሃው አባቴ የድህያው ያገኘው በነበረው ብዙ ገንዘብ የተነሳ ሳይሆን በሀሳቦቹና በሚፈጽማቸው ተግባራት እንደሆነ አስተውያለሁ። በልጅነቴ ሁለት አባቶች ስለነበሩ የትኞቹን ሀሳቦች መርጬ የገዛ ራሴን በማድረግ በጥንቃቄ ማጎልበት እንዳለብኝ አብጠልጥዬ ተገንዝቤያለሁ። ማንን ማዳመጥ ይገባኛል? ሀብታሙን ወይስ ድሃውን አባቴን? ሁለቱ ሰዎች ለትምህርትና ለመማር ከፍተኛ ከበሬታ ቢኖራቸውም ለመማር አስፈላጊ የሆነውን የትምህርት አይነት በተመለከተ ባላቸው ሀሳብ አይስማሙም። አንደኛው በርትቼ በመማር ዲግሪ ይዤ ብዙ ገንዘብ የሚያስገኝ ጥሩ ስራ እንድይዝ ይፈልጋል። ሙያተኛ መሆን የሚያስችለኝ ጠበቃ ወይም አካውንታንት የሚያደርገኝን አሊያም በንግድ ስራ የማስተርስ ዲግሪ እንድይዝ ወይም በንግድ ስራ ትምህርት ቤት ውስጥ እንድማር የሚያስችለኝን ትምህርት እንድማር ይፈልጋል። ሌላኛው አባቴ ደግሞ ሀብታም መሆንን እንድማርና ገንዘብን እንዴት እንደምሰራበት እንዳውቅ እንዲያውም ገንዘብ እንዴት ለእኔ ስራ እንዲሰራልኝ ማድረግ እንደምችል እንድማር ያበረታታኛል። ደግሞ የሚነግረኝ እኔ ለገንዘብ ስል ስራ አልሰራም እያለ ነበር። ከዚያ ይልቅ ገንዘብ ለእኔ ሲል ስራ ይሰራል ይላል። በ9 ዓመቴ ነበር ከሀብታሙ አባቴ ስለ ገንዘብ ትምህርት ለመቅሰምና እሱን ለማዳመጥ የወሰንኩት። ይህንን በማድረጊያም ድሃው አባቴ ምንም እንኳን የኮሌጅ ጅማሬዎች
ምንም እንኳን የኮሌጅ ዲግሪዎች ቢኖሩትም እሱን አለማዳመጡን መርጬ ነበር። ፎሎ፣ ሰብስክራይብ እና ሸር እያደረጋችሁ ላይክ እያደረጋችሁ ኮሜንት እየሰጣችሁኝ አበረታችሁኝ። የሚቀጥለው ክፍል ይቀጥላል። አመሰግናለሁ።